በአብርሽና በሩታ እንዲሁም በሄርሜላ ምክንያት ተዘጋ። እንኳን ደስ አላችሁ። እኔ ለመጣል እኔ ላይ ያ ሁሉ ነገር ለማድረግ የጣራችሁ ሰዎች አሁን እንግዲህ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረጋውን አይርሱ። ማኪባሚ ሚዲያ ቻናሌ ላይ የሰርጌ ቪዲዮ አለ። ቻናሌ ላይ ከልጄ ጋር ውሎ የምሰራበት ቪዲዮ አለ። ቻናሌ ላይ ብዙ ማስታወሻዎች አሉኝ። ሰላም ቤተሰብ፣ ቻናሉን ላይክ ሼር እያረጋችሁ ገባ ገባ በሉ። ይሄንን ነበር እንግዲህ ስንፈራና ስንናገር የነበረው። ለኛ ምንም ቦታ የላቸውም እነሱ ለቢዝነሳቸው ብቻ ነው የሚፈልጉን ስንል የነበረው እንግዲህ ለዚህ ነው። ምክንያቱም የዚች የእህታችንን የማዳም ቅመም ቻናል አዘግቷል። ማን? አብርሽ፣ ሩታ፣ ሄርሜላ። ይሄ ነው እንግዲህ ለኛ ይወዱናል፣ እኛን እንደዚህ ያረጉናል። አብርሽ አብርሽ ወይም ደግሞ ሩታ ሩታ የምንለው ለዚህ ነው እንግዲህ። አያችሁት አይደለ? ምንም ቦታ የላችሁም እናንተ፣ ለነሱ ምንም አይነት ቦታ የላችሁ። በቃ ለራሳችን እስቲ እንሁን። አሁን እቺ ልጅ ማለት ቻናሉ አልተዘጋ ምንድነው? በእነሱ ነው ሪያክሽን የምሰራው የነበረው፣ ማንም ሰው እንደሚሰራው ማለት ነው። ስለዚህ ለምንድነው የምሰራው? ለምንድነው ቪው የምታገኘው? ለምንድነው እንትን የምትለው ብሎ አዘጋ። ይሄ ታዲያ ያቀባብረናል? እውነት እሺ ብላችሁ ትቀበላላችሁ? እናንተ የማዳት ቅመሞች የት ነው ያላችሁት? ለምን እኛው እያጎረስን እኛው ቪዲዮአቸውን የላይክ እያረግን ምን እያል ለኛው ደግሞ ሸርጥ ሰራብን ዝም ማለት አለብን? ለምንድን ነው እንደዚህ የምንሆነው? ለምንድን ነው አንድ የማንሆነው? የዚችን ልጅ ቻናል እንዲያስመልስ ለምንድን ነው ማድረግ የሌለብን? እች ልጅ በጣም ነው የምታሳዝነው። ገቢውን የምታረገው ለልጇ ነው። ለዚህም ነው እኔ ብዙውን ጊዜ በእነሱ ቪዲዮ ብዙ አንስራ ብዬ የምናገረው። ቤተሰብ ባካችሁ የልጄን ናፍቆት እረሳለሁ። ታዲያ እኔ መጣል እናንተን ያስደስታችኋል? የእውነት አላለቅስላችሁም፣ ይቅርታ ስሜቴን ለመቆጣጠር ሞክራለሁ። ግን ደግሞ እንኳን ደስ አላችሁ ልላችሁ ነው የመጣሁት። ይኸው ቻናሌ ሊዘጋ ነው ማለትም ተዘግቷል። እንግዲህ እህታችንን እንደሰማችኋት ነው ይሄንን ቻናል የከፈተችው። በጣም ብዙ ማስታወሻ ነበራት፣ በጣም ብዙ አረብ ሀገር ያለን ልጆች ማለት ነው መውጫ ስለሌለን አንዳንድ ነገር አይዲያዎች የለንም። ምክንያቱም ያለነው ማዳም ኩሽና ውስጥ ወይም ደግሞ የሆነ ጽዳት ምናምን ነው የምንሰራው። ስለዚህ ምንድነው ሪያክሽን ከሰራን የሆነ ነገር ከሰራን ነው እንጂ እንደ ልባችን እንትን አንለም። ግን ምንድነው ሀገራችን ደግሞ ከገባን በኋላ ብዙ ነገር እንሰራበታለን ብለን ነው ይሄንን ቻናል የምንለፋበት። እንቅልፋችንን እያጣን ያውም በማዳም ቤት ያውም እየገላመጡን ያውም ብዙ ነገር እያረጉን ነው የምንሰራው። ስንሰራ ግን ደግሞ ማለት ነው እናንተም ደግሞ እንደዚህ አንዳንድ ሰው ላይ ያውም የአረብ ቤት የምትሰራ የማዳም ቅመም ላይ እንዲመጨከናችሁ ምንድን ነው የሚባለው? ይቺ ልጅ አይታችኋት ከሆነ ቤተሰቦቼ ሀገር ላይ ስትሰራ በቤተሰቧ ብቻ ነው የምትሰራው። በለማንም ቪዲዮ ሰርታ አታውቅም። ወይም ከለምለም ጋር ሄዳ ለምለም ጋር ነው የምትሰራው፣ ወይም ከባለቤቷ ጋር ነው የምትሰራው። ስለዚህ እዚህ ደግሞ ከመጣች ማንኛውም እንደሚሰራ ሰው እችኛውም ትሰራለች ነው? ወይንስ እንደሌላው ለእናንተ ብር ስላላከች ነው? ወይንስ እንደሌላው ስላላጎበደለችላችሁ ነው? ወርቅ ምናምን ስላላከች ነው? ለእናንተ እንደዚህ መላክ አለበት እንዴ? እናንተ በጉቦ ነው እንዴ እንትን የምትሉት? ለምንድን ነው ይሄ ነገር መሆን ያለባት? ያው የአካባቢያችሁ ልጅ እኮ ነች። እንዲሁም መደገፍ ነበረባችሁ። ለምንድን ነው እንደዚህ የምታረጓት? ሁላችሁም ቤተሰብ የእውነት ይሄንን ነገር መቃወም አለባችሁ። የማዳም ቅመም ነች፣ ያውም ጀግና፣ ያውም ብርቱ፣ ሀገሯ ገብታ ወልዳ ልጄ ላኑር
ልሰደድ ብላ የልጅ ናፍቆት እያለባት የቤተሰብ ናፍቆት እያለባት ጥላ ነው የመጣችው። ለምን ምን አለቻት? እዚህ ሆነሽ ስሪ ስትላት አይ ነው ያለችው። ቤተሰብ እውነት ሀቅ ካላችሁ እች ልጅ ድምፅ ሆኑላት፣ የእውነት ድምፅ እንሆንላት። ነገ ጠዋት በእያንዳንድሽ ቤት ይገባል። እያንዳንዳችን የሰራናት ነገ ጠዋት ያዘጋዋል። ምን አለች ትሉኛላችሁ? ይሄንን ቻናል እናስመልስ። የማዳም ቅመሞች ሆ ብለን እንነሳባቸው። እያንዳንዳችን ቻናላችን ነገ ጠዋት ይዘጋል። ዛሬ የእሷ ተዘጋ፣ ነገ ደግሞ ሌላው ይዘጋል። አለበለዚያ ብር መላክ አለባችሁ ትባላላችሁ። ስለዚህ ላይክ ሼር አድርጉ፣ ለሁሉም ይዳረስ።